ጥሩ እዚህ ዋጋ መረጋጋት በጣም እጅግ በጣም ጥሩ ነው። መንግስታችን ይሄን ራሱን ለማድረጉ እንጂ እጅግ በጣም ደስ የሚል ነገር ነው። በዓሉ ምክንያት ለማድረግ እንጂ አይነት ነገሮች የተቀነሰ ነገር ነው። አሁን የዘይት አሁን 1500 ብር፣ ሌላ ቦታ 1700 1800 ነው የሚሸጠው። ይሄ ማለት አንድ ገበያ የመረጋጋት ስልት ማለት ነው። ስለዚህ በዛ ነው የምንሄደው ያለን። እኔ በየ15 ቀኑ አስቤዛ ማረጋው የምገዛውም ሽንኩርት፣ ድንችና ቲማቲም፣ ጥቅልል ጎመን፣ ቀይ ስር በየ15 ቀኑ መገዛው አስቤዛዬ ነው እና ከሱቅ ልዩነት አለው። የ20 ብር ልዩነት አለው በኪሎ። ሱቅ ሽንኩርት ኪሎ 70 ብር ነው የሚሸጠው፣ እዚህ 55 ብር ነው የሚሸጠው። ድንች እዛ 45 ብር ነው የሚሸጠው፣ እዚህ በፊት አሁን ጨምሮ ነው እንጂ በፊት 35 ብር 30 ብር ነበር የሚሸጠው እና የዋጋ ልዩነት አለው። አንዳንዴ ይጨምራል፣ አንዳንዴ ይቀንሳል። ሸማች ህብረት ስራ ሽንኩርት በጥራት አንደኛ የሚባል ሽንኩርት ነው ያቀረበልን። ይሄው ሰልፉን እንደምታዩት ተሰልፈን ልንገዝ ዋጋው በጣም ፌር ነው የምንለው ዋጋ ነው። 30 ብር ጥራት ያለው ሽንኩርት መቅረቡ ትልቅ ነገር ነው እና ሌሎች አይቦች አሉ፣ ሌላ መጠጦች ምንም አሉ። በዓሉን የተመለከተ ነገር ቀርበውልናል። በትክክለኛ በጥሩ ዋጋ እያቀረቡልን ነው። በጣም ትልቅ ነገር ነው። እንደ ወረዳ 3 ነዋሪ ሁኜ ልነግራችሁ የምፈልገው ይሄ ሁሉ ተሰላፊ ሁሉም ሰልፉን ይዞ ለእያንዳንዱ ነዋሪ እየደረሰው ነው። እናቶች፣ እህቶች፣ ወንድሞች ተሰልፈው እንደምታዩቸው እያንዳንዳቸው የሚፈልጉትን ያህል ኪሎ ተመን ሳይኖረው ለበዓል ለዶሮ የሚሆን ሽንኩርት እየገዛል። እንግዲህ ሸማች ማህበሩ ያው መጪው የፋሲካ በዓልን ምክንያት በማድረግ ባዛር አዘጋጅቷል። በባዛርም ላይ የተለያዩ የግብርና ምርቶች እንዲሁም አትክልቶችና የእንስሳትና እንስሳት ተዋጽኦችን እያቀረበ ህዝቡ ወይንም አባላት በዓላቸውን በአግባቡ እንዲያከብሩ ስራ እየሰራን ነው ያለነው። አሁን እንደምታዩት በሽንኩርት በኩል አትክልትም ተሰልፎ እየገዛ ነው ያለው። ዋጋውም ተመጣጣኝ ነው። በተመጣጣኝ ዋጋ እየገዙ በዓላቸውን እንዲያከብሩ ለማድረግ በጥሩ ሁኔታ ጀምረናል ማለት ይቻላል። እንግዲህ እንደ እሑድ ቅዳሜ ገበያ አቅራቢነቴ ያው ጥሩ ነው። እስካሁን የነበረው ያው ከሱቅና ከኛ በጣም ልዩነት አለው። አሁን በአሁኑ ሰዓት ራሱ ሱቅ 75 ብር ነው ሽንኩርት የሚሸጠው። እኛ 55 ብር ተተምኖልም 55 ብር ነው እየሸጥን ያለ ነው። ግን ደግሞ አንዳንድ ጊዜ ችግርም አለ። ጥናት ዋናው ገበያ ላይ ሲጠና የዛና የዚህ አመዳደቡና እንትን ትምኑ አይመጣጠንም እንጂ በሌላው አቅርቦታውን ድንች፣ ጥቅል ጎመን፣ ሽንኩርት ከዝንጅብል ጀምሮ ከጥቃቅን ነገር ጀምሮ እናቀርባለን እና አሁን እኛም ጥሩ ነው፣ ተጠቃሚ ነው። ከኛ ይልቅ ህዝቡ በተለይ ሸማቹ ተጠቃሚ ነው። በአሁኑ ሰዓት 1 ኪሎ የ20 ብር ልዩነት አለው። አሁን እዚህ ወጣ ብሎ መጠየቅ ይቻላል። የ20 ብር ልዩነት አለው ከኛና ከሱቅ ማለት ነው። ስራ ቤታችን ሸማች ድርጅቱ ብዙ አስተዋጽኦ እያደረገ ነው። ከገበያውና እዚህ ልዩነት አለን፣ የሂሳብን ልዩነት አለ። እኛ ገበያ እያረጋጋን እየሰራን ነው። ጥራጥሬ ጀምሯለን፣ ጨው አለን፣ ሁሉ ነገር አለን። ዘይትን ይዘናል፣ ሽንኩርትም ቲማቲምም በዛ በኩል አለን። ሁሉን ነገር ይዘናል። ለምሳሌ አሁን በቅርቡ እንደጠየቅነው አጃ ቂንጬ ደጅ ላይ 280 ነው፣ እኛ ጋር 245 ነው። ሩዝም እንደዚሁ እንደዛው ነው። ሌላ ጋር 140 ነው፣ እኛ ጋር 130 ነው። ያው ገበያ እያረጋጋን ነው። ጥቁር ገብስም ለምሳሌ ሌላው ጋር ወፍጮ ቤት ወይ መጋዘን 120 ሲሆን እኛ ጋር 116 ገበያውን እያረጋጋን እየሰራን እንገኛለን። አው ቅዳሜና እሑድ በዘው ቅዳሜና እሑድ ነው የሚመጣው። ቅዳሜና እሑድ ሲመጣ እንደዚህ በቃ ከስራ ውጪ ስንመጣ እንዲህ አይነት ነገሮች ስለምናገኛቸው እጅግ በጣም እርካታ ያለው ስራ ነው የምናገኘው ማለት ነው። ቃሚ ነው። በፊት እንደውም ቄራ እየሄድን ነበር የምንገዛው። አሁን ቄራው ትንሽ ስለራቀን እዚህ ነው የምንጠቀመው፣ እዚህ ነው የምንገዛው። በየ15 ቀኑ በየሳምንቱ ይገዛል፣ በየቀኑ ይገዛል። የበዓሉን ገበያ ለማረጋጋት ትልቅ አስተዋጽኦ አለው።
ሁሉ ነገር ቅናሽ ነው። ዶሮም ብታመጡልን ደስ ይለናል። ጥሩ ነው ለደሃው ለነዋሪው አቅም ለሌለው አቅም ያለው ወጥቶ ይገዛል እንደ ልቡ። አቅም ለሌለው ግን እንደ አቅሙ እዚህ መጥቶ ይገዛል፣ ይጠቀማል። ተጠቃሚነቱ ለደሃው በጣም አሪፍ ነው። ከስራ የሚወጣ ሰዎች ምቹ ቦታ ያገኛሉ። በፈለጉ ነገር ያገኙ ይችላሉ። የተለያዩ ነገሮችን ይገዛሉ። ማታ እስከ 1 ሰዓት እስከ 12 ሰዓት ይገዛሉ። ስለዚህ ምቹ ነገር የተፈጠረ ነው። እያረጋጋ ነው ማለት ነው የሚቻለው። በሌላ ቦታ የሚሸጠው 70 ብር 75 ነው እየተሸጠ ነው ሱቅ ላይ እና እዚህ ሸማች ማህበር ላይ 30 ብር 1 ኪሎ ከግማሽ በታች ነው። በ60 ብር ሂሳብ ሲጋዝ እንኳን 2 ኪሎ ይገዛል የሚባል ነውና ከግማሽ በታች